አርጀንቲና ነበር የምደግፈው ግን በቀደም ያየሰውሽ መልስ ከጭንቅላቴ ነቅሎ ጣለልኝ አርጀንቲና በጣም ምን አሉት በጣም መጥፎች ናቸው አርጀንቲናዎች በዚህ በሁለተኛው ዓለም ጦርነት የመጨረሻ ዘረኞች ናቸው ኢትዮጵያ ስትወረር ሁሉ ከመሶሎኒ ከጣሊያን ጎን የተሰለፉ ሰዎች ናቸው እና ረንጆቹ ለዓለም የመጨረሻ የጥፋት መሳሪያ ኒውክሌርን አበርክተዋል የጥሩ ነገር ፈረንጆች ሰጥተውናል የምለው ነው ኳስን ነው ኳስ ማህበራዊ ስፖርት ነው ለምሳሌ ስቴዲየም ውስጥ 22 ተጫዋቾች አሉ ዳኛ አለ እነዚህ ሰዎች የጋራ ውጤት ነው አሁን ሰሞኑን እየሰማን ነበር አይደለም የአርጀንቲናን ቡድን እንትና ተሸክሞት ወጣ ሲባል እየሰማን ነበርና ሜሲ ተሸክሞት ወጣ የፖርቱጋልን ሮናልዶ የፈረንሳይን ገሌ ሲባል እንሰማለን እና ግን ስፖርት ብዙ ሰው ያሳትፋል አሁን ደግሞ ፈረንጆች ከሚደነቁበት ነገር አንዱ ያላቸውን ነገር ወደ ቢዝነስ መቀየር ይችላል እና እነሱ ሰርተውበታል ዛሬ ስፖርት ቢዝነስ ነው ስፖርት ፖለቲካ ነው ስፖርት ማንነት ነው ብዙ ነገር ነው ያቀፈውና እኔ ኳስ አትየዋል ይሄ ወጣቱ የት ይሄድ በምን ይተንፍስ ምን ይሁን እውነቱን ለመናገር እኔ የኳስ ይመጠን መጠነሽ ካልጠጣሽው እኮ ከቢራ ይልቅ እኮ ውሃ ይጎዳል እኮ ከመጠን በላይ ከጠጣሽ ደምሽ ቀጥሞ አደጋ ላይ ትወርቂያለሽ ሁሉም ነገር ተመጥኖ ሲገባ ጠቃሚ ነው የእግር ኳስ ልክ ነው እርሶ ግን የሚደግፉት ማን ነው እኔ አርጀንቲና ነበር የምደግፈው ግን በቀደም ያየሰውሽ መልስ ከጭንቅላቴ ነቅሎ ጣለልኝ አርጀንቲና ምን አሉት በጣም መጥፎች ናቸው አርጀንቲናዎች በዚህ በሁለተኛው ዓለም ጦርነት የመጨረሻ ዘረኞች ናቸው ኢትዮጵያ ስትወረር ሁሉ ከመሶሎኒ ከጣሊያን ጎን የተሰለፉ ሰዎች ናቸው እና እኔ ሜሲ በጥረቱ ገንጥየሱን አውጥቻለሁኝ እሱ ጥሩ ነው ሲባል ስለሰማሁኝ እና ኤፍሬም የማንም ሲያሳምሩ ስለሰማሁኝ ከነሱ የተሻለ መረጃ የለኝ ብዬ መቼም እውቀት ማለት የተጠራቀመ መረጃ ማለት አይደል እኔ ራሱ ልክ እንደርሶ ከ45 ደቂቃ በኋላ አቋሜን ቀየርኩ ባለቤቴ ነግሩኝ ዘረኞች ናቸው ስለኛ ነው እንዴ ደሞ ጀግና ማለት አቋሙን የሚቀየር ነው ልሽ ሁሉ ጊዜ አስተሳሰብሽ አንድ ቦታ ተቸክለሽ መቅረት የለብሽም አሁን እኛ ሀገር ትልቁ አደጋችን ተቸካይነት ብለው ፖለቲከኞች የሚጠቀሙት ቋንቋልሽ ሞዳት ነው የዛሬ 50 ዓመት ያሽውን አቋም ዛሬ የሚይዘሽ ተገኝ የዛሬ 50 ዓመት ለምሳሌ አንቺ የዛሬ 10 ዓመት የምታደንቂው ሰው የዛሬም እያደንቅሽ ከሆነ ሰውየው ጀግና ነው አንቺ ግን ዛለብሽ ቁመሽ ለባል ነው አይምሮሽ አዲስ ሐሳብ አልተቀበል ማለት የረፍት ጊዜ አሉት ካለትስ በምን ያሳልፋል እንግዲህ እንደምታውቂው እኔ ማየት ባለመቻሌ ምክንያት በጣም ጥሩ አጋጣሚዎች አሉኝ ያመለጡ ነገሮች እንዳሉ ሁሉ ማለት ነው እና እኔ በረፍት ጊዜ መጠነኛ ነው ይሄን የተንዛዛ የረፍት ጊዜ ያለኝ መልሶ አይደለም ግን ያችን ያለችኝን ቤተሰቤ ጋር ባለቤቴ ጋር ልጆቼ ጋር እንደገና ደግሞ በጣም ጥሩ ቤተሰቦች አሉ ቅድም እየመራ ያመጣሽ የባለቤቴ ታናሽ ወንድም ነው ግን ቋንቋውን መግለጽ ስላለብኝ ነው እንጂ የባለቤቴ ታናሽ ወንድም እሱ ራሱ አቆ ይመጣል እሷም ትስቃለች በጣም የኔ ወንድም በይ እና እነሱ ጋር ጫወታለሁ ቤት በጣም ነው የምንስቀው በጣም የምንጫወተው መጋቢ አዲስ ግን ከርሶ ምላሽ